በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ የሕይወት ጉዞ። እነሆ ከጅጅጋ ተነስተን የካራማራ ተራሮችን ወጥተን ከዳገቱ ወደ ታች ስንመለከት በ50 ኪሎ ሜትር ርቀት ላይ ቦምባስ ፍኖተ ሰላም ቅድስት ማርያም ቤተክርስቲያን እናገኛታለን። ታዲያ የዘንድሮ ተናፋቂውና በጉጉት የሚጠበቀው የ2017 ዓ.ም አብዮረ ሕይወት ጅጅጋ ወረዳ ማዕከል ከጅጅጋ ማዕከል ጋር በመተባበር የሚዘጋጀው መጋቢት 14 ዕለተ ደብረ ዘይት ቀኑ ደረሰ። መርሃ ግብሩ ከአዲስ አበባ በሚመጡ ተወዳጅና እንቁ በሆኑ መምህራን ይካሄዳል። ስለሆነም ሁላችንም ለዚህ በረከት ተሳታፊ ለመሆን ከወዲሁ ትኬቱን በመግዛትና ላልሰሙት በማድረስ ኃላፊነታችንን እንወጣ። ከቶ ባይገኝም መጠጊያ ማምለጫ እግዚአብሔር በር ነው ከመከራ መውጫ። የጅጅጋ ሰንበት ተማሪዎች መጋቢት 14 የደብረ ዘይት በጉጉት እንጠብቃቸዋለን። እንዳትቀሩ እሺ። እግዚአብሔር አምላክ በሰላም ያድርሰን።